ታሪካችን የሚጀምረው በ1966 ጋሪ ኢንዲያና የምትባል ትንሽ ከተማ ውስጥ ነው። የ9 ዓመቱ ታዳጊ ማይክል ጃክሰን በመስኮት ሆኖ ሌሎች ሕፃናት ሜዳ ላይ ሲጫወቱ በትዝብት ይመለከታል። በዚህ መሃል አባቱ ጆሴፍ ጃክሰን ማይክል ከወንድሞቹ ጋር ሆኖ የድምፅ ልምምድ እንዲያደርግ ይጠራዋል። ማይክልም ወደ ልምምድ ገብቶ መስፈን ሲጀምር መሳላትና መደናቀፍ ይጀምራል። አባቱ ግን ስህተቱን እንዲያርም ይቆጣው ነበር። ልምምዳቸውንም በትክክል ለጨረሱ ካረጋገጠ በኋላ ክፍለ ጊዜያቸው ያበቃል። በኋላ ላይም ቤተሰቡ ለራት ተሰብስበው እያለ አባታቸው ጆሴፍ ልጆቹ አሁን ላይ ለመድረክ ዝግጁ መሆናቸውንና ከተለያዩ ማኔጀሮች ጋር ስለተነጋገረ በሳምንት ለ2 ቀናት በምሽት ትርኢት እንደሚያቀርቡ ይገልጽላቸዋል። በሰሙትም ዜና ሁሉም ይደሰታሉ። እናታቸው ወይዘሮ ካትሪን ግን ገና ልጆች በመሆናቸው ትምህርታቸው ላይ ማተኮር እንዳለባቸው ትነግራቸዋለች። አባታቸው ጆሴፍን መልሶ በዚህ ዓለም ውስጥ ሲኖሩ አሸናፊና ተሸናፊ የሚባሉ 2 አካላት እንዳሉ በተጨማሪም እነሱ ድሃና ጥቁር ሰዎች መሆናቸው ምክንያት ማንም ሰው በነፃ ምንም እንደማይሰጣቸውና ለስኬታቸው መታገል እንዳለባቸው ይነግራታል። በመጨረሻም ልምምዳቸውን አጠናቀው ጃክሰን 5 በሚል መጠሪያ የመጀመሪያ የሙዚቃ ትርኢታቸውን ያቀርባሉ። ማይክልም የባንዱ ግንባር ቀደም ዘፋኝ ሲሆን በሚያሳየው አስደናቂ እንቅስቃሴም ክለቡን ይቆጣጠረዋል። አባታቸው ጆሴፍም ከጀርባ ሆኖ ትዕይንቱን በትኩረት ይከታተላል። ትርኢቱ አልቆ ወደ ቤት ሲመለሱም ጆሴፍ ወዲያውኑ ልምምዳቸውን እንዲቀጥሉ ይነግራቸዋል። እናታቸው ካትሪን ግን ገና አሁን ከሆነ የደረስነው ልጆቹን ደክሟል ብትለው ጆሴፍ ግን በጥሩ ሁኔታ ስላቀረባችሁ የደከማችሁ ይመስላችኋል ሲል ይጠይቃቸዋል። ከመካከላቸው ማይክል አዎ በጥሩ ሁኔታ አቅርበናል፣ ስለዚህ ደክሞናል ብሎ ይናገራል። ጆሴፍ ግን የእሱን ሀሳብ በመቃወሙና ሊመጻደቅ በመሞከሩ ማይክልን ክፉኛ ያስቀይመዋል። ማይክልም ከድብደባው ሸሽቶ ወደ ወጥ ቤት በመሄድ በዚያ ማልቀስ ይጀምራል። እናቱ ካትሪንም ትመጣና ልትጽናናው ትሞክራለች። ትዕይንታችን ሲቀየርም ልምምድና ትርኢቱ እንዳላበቃ እንረዳለን። የባንዱ አባላትም ከቦታ ቦታ እየተዘዋወሩ ከተለያዩ መድረኮች ጋር ይተዋወቃሉ። ከአንድ ዓመት በኋላም በትላልቅ መድረኮች ላይ መታየት ይጀምራሉ። በአንድ ወቅት ትርኢታቸውን እየቀረቡ ሳለም ጆሴፍ ሱዛን የተባለች ሴት ልጆቹን ወዳቸው እንደሆነ ይጠይቃታል። እሷም ማይክል እግዚአብሔር የተሰጠው ልጅ ተሰጥኦ እንዳለው በመናገር ካርዷን ትሰጠዋለች። በዚህም ሱዛን የሞታውን ሪካርድ እርዳት እንደሆነች እንረዳለን። ማይክል በበኩሉ በመድረክ ላይ ባለው እንቅስቃሴና ድምፅ ተመልካች ማስደመሙን ቀጥሏል። በዚህም ብዙ ሳይቆይ ወደ ስቱዲዮ በመሄድ ከታዋቂው ስራ አስኪያጅ ሚስተር ጎርዲ ጋር በመገናኘት ስራውን ለእርሱ ማቅረብ ይጀምራል። ሚስተር ጎርዲም የማይክል እንቅስቃሴ ትንሽ እንደበዛ በመናገር በድጋሚ እንዲሞክር ይነግረዋል። በመሃልም ጆሴፍ ማይክልን ለማናገር ሲሞክር ጎርዲ ያስቆመውና አንተ ልጆቹን በሰዓቱ እንዲመጡ ብቻ አድርግ፣ የቀረው የኔ ስራ ነው ይለዋል። ብዙም ሳይቆይ ማይክል ስሜቱን አግኝቶ ከሁኔታው ጋር ይላመዳል። ሙዚቃውን በሚደንቅ ሁኔታ ይጫወተዋል። በዚህ ጊዜ ጎርዲን በማይክል ድምፅ ይማርካል። ከስቱዲዮ ከወጣ በኋላ ጎርዲ በማይክል ልዩ ተሰጥኦ መገረሙንና እንዲህ አይነት ድምፅ ብርቅ እንደሆነ ይነግረዋል። በዚህም በሁለቱ መካከል ጥልቅ ግንኙነት ይፈጠራል። ጃክሰን 5ም የመጀመሪያ አልበማቸውን ይቀርጻሉ። ማይክል በወቅቱ የ10 ዓመት ሕፃን ቢሆንም የሰዎችን ቀልብ ለመሳብ ሲባል በ8 ዓመቱ እንደቀረጸ ተደርጎ ይተዋወቃል። የአልበሙ ሽያጭ ይጠፋል። ብዙ ሚዲያዎችን ቃለመጠይቅ ሊያደርጉላቸው መተናመስ ይጀምራሉ። አልበማቸውም በሆት 100 ዝርዝር ውስጥ አንደኛ ደረጃን ይዛል። ከ2 ዓመት በኋላም ቤተሰቡ ካሊፎርኒያ ውስጥ ወዳለው ትልቅ ቤት ይዛወራል። አንድ ቀን ማይክል በክፍል ውስጥ እያለ ወንድሙ ይመጣና አባቱ እንደሚፈልገው ይነግረዋል። ወደ ታች ሲወርድም አባቱ ቢል ከተባለ አዲስ የግል ጠባቂ ጋር ያስተዋውቀዋል። በሌላ ትዕይንት ማይክል ከእናቱ ጋር ስለ እንስሳት ፍቅር ሲያወራ እንመለከታለን። ላማ የተባለ የቤት እንስሳ በቤት ውስጥ እንዲኖር እንደሚፈልግም ለእናቱ ይነግራታል። እናቱ ማይጥ እንዳለው ብትነግረውም እሱ ግን ላማ እንደሚፈልግ ይገልጽላታል። እናቱም የእኩዮቹን ጓደኞች እንዲይዝ ብትመክረውም እሱ ግን እኔ እንደ ማንኛውም ተራ ልጅ አይደለሁም በማለት ይመልስላታል። ሁሉም ሰው እንደ ታዋቂ ልጅ ብቻ እንደሚመለከተውና እንስሳቱ ብቻ እንደ ተራ ሰው እንደሚይዙት ይነግራታል። እናቱ መልሳ ከልደት ጀምሮ ልዩ ነህ፣ ማንም ብርሃን እንዲቀማ አትፍቀድለት ትለዋለች። 7 ዓመታትም ካለፉ በኋላ አሁን ላይ ማይክል እንዳደገና የመጀመሪያ የግል አልበሙን ለመስራት በዝግጅት ላይ እንዳለ እንረዳለን። የአልበሙ አዘጋጆች በሀሳቡ ቢገረሙ በማይክል ችሎታ ስለተማመኑ ስራውን ለመጀመር ይስማማሉ። በመቀጠልም ማይክልና አዘጋጆቹ እንደተለመደው የባንዱ ስራ አስኪያጅ ወደሆነው ወደ ጆሴፍ በመሄድ ስለ ግል አልበሙ ይነጋገራሉ። ጆሴፍ በሀሳቡ ቢስማማም ማይክልን ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት እንደሚፈልገውና ከዚያ በኋላ ግን እንደሚረከቡት ይስማማሉ። ማይክልም አሁን ላይ ላማ የተባለውን የቤት እንስሳ በማግኘቱ ጊዜውን ከሱ ጋር ሲያሳልፍ እንመለከታለን። ብዙም ሳይቆይ ቪዲዮ ወደ ስቱዲዮ ያደርሰውና በዚያ የግል አልበሙን መቅዳት ይጀምራል። የማይክል ዝናም ከቀን ወደ ቀን እየናረ ይመጣል። እርሱም ባለው የረፍት ሰዓት በካንሰር ህመም የሚሰቃዩ ህጻናትን ሆስፒታል እየሄደ ይጠይቃል። አንድ ቀን ጠዋት ላይም ማይክል ቤተሰቡ በሙሉ ይቀሰቅሳቸዋል። ከዚያም አንድ ትልቅ መኪና በቤቱ ግቢ ውስጥ ይቆምና ከመኪና ውስጥ አንድ ቺምፓንዚ ይወርዳል። ይህ አዲሱ የቤት እንስሳው ሲሆን ማይክልም እንደደረሰ እቅፍ ያደርገዋል። በመቀጠልም ቺምፓንዚውን በእንስሳት ላይ ምርምር ከሚደረግበት አስከፊ ቦታ እንዳዳነው ሲናገር አባቱ በሁኔታው ይገረማል።
ማይክልም በክፍሉ ውስጥ ሆኖ ኔቨርላንድ የተባለውን በልጅነቱ በጣም ይወደው የነበረውን የህፃናት መጽሐፍ ያነብለታል። ከቀናት በኋላም ማይክ ፊቱ ላይ ቀዶ ጥገና ለማድረግ ወደ ሕክምና ይሄዳል። በእጆቹ ላይ ስላለው የቆዳ ቀለም መለወጥ ስጋት ስለነበረው መድኃኒት መውሰድ እንደጀመረና ስለፊት ቅርጹ እንደተጨነቀ እንረዳለን። ሐኪሙ ለማይክል መልከ መልካም መሆኑ ቢነግረውም ማይክል ግን ፊቱ ልክ እንዳልሆነ በማሰብ ቀዶ ጥገናው እንዲደረግለት ይጠይቀዋል። ወደ ቤት ሲመለስም አባቱ እንዳያየው በማሰብ ተደብቆ ወደ ክፍሉ ለመግባት ቢሞክርም ጆሴፍ ግን ይጠራዋል። ጆሴፍም የልጁን ፊት አይቶ ሲደነግጥ ማይክል ግን የሳይነስ ችግር እንዳለበት በመናገር ጥሎት ይሄዳል። አሁን ላይ ማይክል ቀጭኔ ሳይቀር በቤት ውስጥ ማሳደግ ጀምሯል። ትዕይንታችን ሲቀየርም የመጀመሪያ የቀዶ ጥገና ተጠናቆ ማይክል በመስተዋት ፊቱን ይመለከታል። በኋላ ላይም ከእህቱ ጋር ሆኖ የአድናቂዎቹን ደብዳቤ ሲያነብ አሁን ላይ ፊቱ ጥሩ እንደሆነና ዓለም እሱን እንደ አንድ የባንድ አባል ብቻ ሳይሆን በአዲስ መልክ እንዲያ እንደሚፈልግ ይነግራታል። አጠገባቸውም ፓይተን የተባለ እንስሳ ይታያል። በመሃልም ወንድሙ መጥቶ አባታቸው ጆሴፍ ለስብሰባ እንደጠራቸው ይነግራቸዋል። ማይክልም ስብሰባ ላይ ሲደርስ አባቱ ጆሴፍ እያጨበጨበ ይቀበለዋል። ብቻህን ሁሉንም ስኬት ማግኘት ትችላለህ ብሎ ከተሳለቀበት በኋላ አሁን ላይ መላው ባንድ የጉዞ ትርኢትና የቀጥታ አልበም እንዲሰሩ መወሰኑን ይነግራቸዋል። ማይክል በጉዳዩ ላይ ማሰብ እንዳለበት ቢናገርም ጆሴፍ ግን ምን ማሰብ እንዳለብህ የሚወስነው እኔ ነኝ ይለዋል። በተጨማሪም አሁን ላይ ኮከብ ስለሆንክ እኔ የምትሻል ይመስላል ሲል ይጠይቀዋል። እናቱ ካትሪንም ጣልቃ ለመግባት ስትሞክር ጆሴፍ ዝም ያሰኛታል። ማይክልም በቁጣ ቤቱን ለቆ በመውጣት ቢልን መኪና እንዲያሽከረክርለት ይጠይቀዋል። የቤታቸው ደጃፍን በአድናቂዎች ተሞልቷል። በመቀጠልም ጸጥ ያለ ቦታ ሲደርሱም ማይክ አባቴ እየተጠቀመብኝ ነው በማለት ለቢል ይነግረዋል። የራሱን የግል ትርኢት ለማቅረብ አቅዶ የነበረ ቢሆንም አባቱ ግን አሁንም ባንዱ እንዲያደራጅ ይፈልጋል። ቢልም ከፈለክ መሄድ ትችላለህ ሲለው ማይክል ግን ለዛ ገና ዝግጁ እንዳልሆነ ይናገራል። ቢልም መልሶ ህይወት ቀላል እንዳይሆነች ይነግረዋል። ማይክል ግን ቤተሰቦቹ እንደሚወዳቸውና ነገር ግን ደግሞ በራሱ ብር ለመቆም እንደሚፈልግ ይነግረዋል። ቢልም ጆሴፍ መቼም እንደማይቀየርና የሚያደርገው ነገር ሁሉ ለቤተሰቡ ስኬት ብቻ እንደሆነ ስለ ግል ስሜት ምንም ግድ እንደማያስተው ይነግረዋል። ስለዚህም የራሱን የህግ ባለሙያ እንዲያደራጅ ይመክረዋል። ማይክልም የግል ስራዎቹን መስራት ይቀጥላል። በዚህም ሁኔታ 2 ዓመታት ያልፋሉ። አሁን ላይ ማይክል አዲስ ገጽታና የላቀ ዝና ተላብሷል። በመቀጠልም ከስራ አስኪያጆቹ ጋር በነበረው ስብሰባ ላይ የቀረቡለትን ሀሳቦች ማይክል ሳይወዳቸው ይቀራል። ነገር ግን ጆን ብራና የተባለው ሰው የተሻለው ሀሳብ ብቻን መቀጠል ነው ሲለው የማይክል ትኩረት በድንገት ይሳባል። በመቀጠልም ማይክል አንተ ማና ሲል ይጠይቀዋል። ጆንም ራሱን ሲያስተዋውቅ ማይክል ይህ ሰው የበርካታ ታዋቂ ዘፋኞች ተወካይ እንደሆነ ይመለከታል። በመቀጠልም ማይክል ለጆን ምን ማሳካት እንደሚፈልግ ታውቃለህ ሲል ይጠይቀዋል። ጆንም በዓለም ላይ ታላቅ መሆን ሲል ይመልስለታል። ማይክልም ስለዚህ ትረዳኝ ትችላለህ ሲል ይጠይቀዋል። ጆሴፍም አዎ ይለዋል። ማይክልም እንዴት በማለት ሲጠይቀው ጆን በበኩሉ በሱ እይታ ከእርሱ ጋር የሚወዳደር ማንም እንደሌለና ወደፊትም እንደማይኖር ይገልጽለታል። ማይክልም ሌሎቹ በማሰናበት ከጆን ጋር ወደኋላ ይቀራል። አባቱን ከስራ አስኪያጅነቱ በተቻለ ፍጥነት እንዲያባረረው የመጀመሪያ ትዕዛዝም ይሰጠዋል። ጆሴፍም ቤት ውስጥ እያለ አንድ መልእክት ይደርሰዋል። መልእክቱን በአንድ መስመር ብቻ ከማይክል ስራ አስኪያጅነት ተሰናብተሃል የሚል ነበር። ጆሴፍም በንባቡ ተደናንቆ ወደ ካትሪን በመሄድ ደብዳቤውን ያሳያታል። ጆሴፍም ነገሩን ከማይክል ጋር ፊት ለፊት መናገር ባለመቻላቸው በጣም ተበሳጭቷል። መቀጣት አለበት እያለ ቢፎክርም ካትሪን ግን ይህ እንደማይሆንና እሱ አሁን ላይ ትልቅ ሰው መሆኑን በመናገር ተከስሰዋለች። ካትሪን በመቀጠልም ዛሬ ላላችሁበት ደረጃ ሁሉ ምክንያት ስለሆነ ልታመሰግነው ይገባል በማለት ጆሴፍን ይበልጥ ታበሳጨዋለች። ጆሴፍም ሁላችሁም ከዚያች ትንሽ ከተማ ውስጥ አውጥቼ ለዚህ ያበቃችሁ እኔ መሆኔን እየረሳችሁ ነው ካለ በኋላ ጥሏት ይወጣል። በሌላ በኩል ቢልና ማይክል ገበያ ውስጥ ግዢ እያከናወኑ እናገኛቸዋለን። አንዲት እናትም ማይክልን እዚያ በማየቷ በዛ ትቀራለች። ለልጇ የሚሆን የፊርማ ማስታወሻም ጠይቀዋለች። እሱም በደስታ ይፈርምላታል። ብዙም ሳይቆይ ግን ሌሎች ሰዎችን ለፊርማ በዙሪያው ይሰበሰባሉ። እሱም ላይ ያንዳንዳቸው ይፈርምላቸዋል። ትዕይንታችን ሲቀየርም ማይክል ወደ ቤቱ ፓዝል ይዞ በመመለስ ልክ እንደ ድሮ ከወንድሞቹ ጋር መጫወት ይጀምራል። ወደ ክፍሉ ገብቶ ከቺምፓንዚው ጋር ትንሽ ከተጫወተ በኋላ አይስክሬም ለመብላት ወደ ታችኛው ክፍል ሲወርድ አባቱ ጆሴፍ የተላከለትን ብታሽ ወረቀት ይዞ ያገኘዋል። ጆሴፍም ደብዳቤውን እንዲያነብለት ሲጠይቀው ማይክል ግን ፈቃደኛ ሳይሆን ይቀራል። ጆሴፍም ቤተሰብ ስለመሆን ገና ብዙ የምትማረው ነገር አለ ብሎ ጥሎት ይሄዳል። ማይክልም በካንሰር የተያዙ ህጻናትን ሆስፒታል እየሄደ መጠየቁን ይቀጥላል። ትዕይንታችን ሲቀየርም ማይክል በታሪክ ታላቅ የሚባለውን የጉዞ ትርኢት የማዘጋጀትና አጭር ፊልም የመስራት ታላቅ ፍላጎት እንዳለ ለጆን በመናገር ከዚህ በኋላ ብዙ ቃለመጠይቆች ማድረግ እንደማይፈልግ ይነግረዋል። ጆንም ይህ ጥሩ ሀሳብ እንዳልሆነ የሚነግረውም ማይክል ግን በሀሳቡ ይሰራል። ጆንም ለአዲሱ የጉዞ ትርኢት የሚሆኑ አንዳንድ የቅምሻ ሙዚቃዎችን እንዲያዘጋጅ ይመክረዋል። ማይክልም የጆንን ሀሳብ በመቀበል በአዳዲስ ዘፈኖችና ሀሳቦች ላይ መስራት ይጀምራል። በቴሌቪዥንም በጥቁር ህዝቦች ላይ የሚፈጸመውን ጥቃት ሲመለከት በዚያ ተነሳስቶ በሙሉ ኃይሉ ወደ ስራ ይገባል። ከዚያም አንደርግራውንድ ወደ ሆኑት የሂፕሆፕ ማህበረሰብ ለመሄድ ይወስናል። ጠባቂው ቢል ይህ እንደ ብልህነት ባይቆጥረውም ማይክል ግን ታላቅ ሀሳብ እንዳለው ይናገራል። ቦታው ላይ ሲደርሱም ማይክል በሙዚቃው ምት ይመሰጣል። እነርሱም እንቅስቃሴያቸውን ያስመለክቱታል። ከመካከላቸው አንዱም ፊርማውን ይጠይቀዋል። ማይክልም መልሶ ሊያገኙት በመፈለጋቸው እያመሰገናቸው
ሙዚቃና ዳንስ ሁላችንም አንድ የሚያደርጉን ነገሮች ናቸው። ዓለምን ሊለውጥ የሚችል ዓለም አቀፋዊ ቋንቋ ሙዚቃ ብቻ ነው ሲል ይመልስላቸዋል። ማይክልም በተፈጥሮ የሚታወቅበትን ፈሳሽ የመሰለ የዳንስ እንቅስቃሴ ያስተምራቸዋል። ከዚያም ሁሉም በደስታ ይከተሉታል። በዚህም የተነሳ ማይክል በአጭር ፊልሙ ላይ እንዲሳተፉ መፈለጉን እንረዳለን። ቀናት እያለፉ ሲሄዱም ልምምዱን ይቀጥላል። በስራው መሃል በየቀኑ ፊልሞችን ይመለከታል። አንድ ቀን ትሪለር የተባለ አስፈሪ ፊልም ሲመለከት የሚሰራው ፊልም ምን መምሰል እንዳለበት ሀሳብ ይመጣለታል። ፊልሙንም ትሪለር ብሎ ይጠራዋል። ከዛም የአውሬ ሜካፕ ተቀብቶ ሌሎች ልጆችም እንደሱ እንዲለብሱ ማድረግ ቢልጂን የሚለውን ስራ ያቀርባሉ። በዚህ ምክንያት የማይክል ዝና ከመቼውም ጊዜ በላይ ይገናል። የአልበሙ አሳታሚ ድርጅት ስራ አስኪያጅ በማይክል ስራ እጅግ መደነቁን ይገልጽለታል። ማይክል በፊልሙ ደስተኛ ቢሆንም አሁንም ግን ተጨማሪ ነገር ይፈልጋል። አዲሱ ስራ አስኪያጁ ጆንም ቪዲዮ በኤምቲቪ ላይ መታየት እንዳለበት ይናገራል። የአሳታሚው ድርጅት ስራ አስኪያጅም ይህ መሆን እንደማይችል ይገልጽለታል። ጆንም መልሶ በኤምቲቪ ላይ ከታየ አልበሙ በከፍተኛ ሁኔታ እንደሚሸጥ ቢናገርም ስራ አስኪያጁ ግን ኤምቲቪ ጥቁር አርቲስቶችን ለማሳየት ፈቃደኛ እንዳይደለ በመናገር ፈቃደኛ ስላልሆነ አሻፈረኝ ይላል። በዚህ ጊዜ ማይክል ጣልቃ ይገባና የኔ ሙዚቃ ለሁሉም ሰው ነው ይላል። ስራ አስኪያጁ ቀድሞውኑ እንደሞከረ ቢናገርም ማይክል ግን በድጋሚና በጠነከረ ሁኔታ እንዲሞክር ይገፋፋዋል። በዚያው ቅጽበትም ሰውየው ረዳቱን ጠርቶ ከኤምቲቪ ስራ አስኪያጅ ጋር በስልክ እንድታገናኘው ይነግራታል። ስልኩ ሲገናኝም የማይክልን ዘፈን እንዲያስተላልፉለት ይነግራቸዋል። በ10 ደቂቃ ውስጥ ካላስተላለፉት ግን እንደ ብሩስ ስፕሪንግተን እና እንደ ቦብ ዲላን ያሉ ታዋቂ አርቲስቶችን ጨምሮ እሱ የሚያውቃቸውን ሙሉ አርቲስቶች ከድርጅቱ እንደሚያወጣ ያስፈራራቸዋል። ልክ ስልኩ ሲዘጋም ማይክል ፊቱ ላይ ደስታ ይታይበታል። እንደ አውሮፓውያን አቆጣጠር በ1983 ማይክል ካሊፎርኒያ ውስጥ ቢልጂን የተባለውን ዘፈን እያቀረበ በዚያውም ታዋቂውን ሞንክ ዳንስ ለመጀመሪያ ጊዜ ያሳያል። ትሪለር የተሰኘው ዘፈኑም 25 ሚሊዮን ኮፒ ይሸጥለታል። ህዝቡ ሙዚቃውን በብረት ይቀበለዋል። በሄደበት ሁሉ አድናቂዎቹ መንገድ ላይ ያስጨንቁታል። ቤተሰቦቹም በዝግጅቱ ላይ በመገኘት እንኳን ደስ አለ ይሉታል። አባቱ ጆሴፍ ግን የገንዘብ ማሽን አደረጉት እያለ በትዝብት ሲጮህ ይታያል። በኋላ ላይም ጆሴፍ ዶን ከተባለ የቀድሞ ጓደኛውና አዘጋጅ ጋር ስለ ጃክሰን 5 ዳግም መመለስ ያወራል። ዶንም ማይክል እዚያ እንደሚገኝ ይጠይቀዋል። ጆሴፍም እያመነታ አዎ ይለዋል። ከዚያም በዓለም አቀፍ የጉዞ ትርኢት እንዲያዘጋጁ ሀሳብ ያቀርባል። ትርኢቱ ቪክቶር ታወር ተብሎ እንዲጠራና እንደ ሮልስ ሮይስ ባሉ ሀብታም ኩባንያዎች ድጋፍ እንዲደረግለት ጥሪ ያቀርባል። ከዚያም ጆሴፍ የጓደኛውን የዶን የማስተዋወቅ ብቃት እያደነቀ ሳለ ዶን በተራው አዲስ ሀሳብ ያመጣል። ፔፕሲ ኩባንያ በገበያ ውስጥ ለመግነን እንደሚፈልግና ልጁ ማይክልም የኩባንያው ዓለም አቀፍ ገጽታ ሊሆን እንደሚችል ይነግረዋል። ሆኖም ግን ዶን ማይክል ለማምጣት ካልቻለ ጆሴፍ ራሱ እንዳያታለ ያስጠነቀዋል። በዚያው ምሽት ማይክል ወደ ክፍሉ ሲያመራ አባቱ እዚያው ጠብቆት በማየቱ ይደነግጣል። ጆሴፍም ከአንዲት ትንሽ ከተማ የመጣለች በዓለም ላይ በከፍተኛ ሁኔታ የሚሸጥ አልበም ባለቤት ይሆናል ብሎ አስቦ እንደማያውቅ ይነግረዋል። አጠገቡ እንዲቀመጥ ቢጠይቀውም ማይክል ግን አባቱ ሰክሮ ስለነበር ፍቃደኛ ሳይሆን ይቀራል። ጆሴፍም ከወንድሞቹ ጋር የጋራ የጉዞ ትርኢት ማድረግ እንዳለበት ይነግረዋል። ማይክልም አሁን ላይ ልጅ እንዳልሆነና የራሱን ሕይወት መኖር እንደሚፈልግ በድፍረት ይነግረዋል። ሆኖም ጆሴፍ ያለ ቤተሰቡ ስኬታማ መሆን እንደማይችል ይነግረዋል። ከዚያም ብዙ ሳይቆይ የጉዞ ትርኢቱ ይጀምራል። ነገር ግን በልምምድ ወቅት የማይክል ጭንቅላት በእሳት ይቃጠላል። ሁሉም ሰው በመደናገጥ ውስጥ ሆነው ማይክልን ወደ ሆስፒታል ይወስዱታል። መላው ቤተሰብን በጭንቀት ውስጥ ሆነው ሆስፒታል ደጃፍ ላይ ያሉ ሐኪሙ ሞቶ ማይክል በከፍተኛ ስቃይ ውስጥ እንዳለና የልብ ምቱን ለማስተካከል እየሞከሩ እንደሆነ ይነግራቸዋል። በዚህም በማይክል ላይ የሶስተኛ ደረጃ ቃጠሎ እና የነርቭ መጎዳት እንደደረሰ እንረዳለን። ጆሴፍን መልሶ ልጁ እንደገና መድረክ ላይ መቆም እንደሚችል ይጠይቀዋል። ካትሪን ግን በአባቱ ጥያቄ ተገርማ በትዝብት ትመለከተዋለች። ሐኪሙ ማይክል ለሞት ተቃርቦ እንደነበረና አሁን ላይ ግን የቤተሰብ ድጋፍ እንደሚያስፈልገው ይገልጽላቸዋል። ማይክል እያገገመ ቢሆንም ተጨማሪ ቀዶ ጥገናዎች ያስፈልጉታል። ከዚያም ዊግ ማድረግ እንዳለበት ማሰብ ይጀምራል። ቢልም ማይክልን ለማስደሰት ምግብ ይዞለት ቢመጣም ማይክል ግን ምንም ሊበላ አልቻለም። እናቱ ካትሪንም ለተፈጠረው ነገር ይቅርታ ጠይቀዋለች። ማይክል ግን ስለ ጉዳዩ ማውራት እንደማይፈልግ ይነግራታል። በሚቀጥለው ቀን ጆን ሊጠይቀው ሲመጣ ማይክልን ሌላ በቃጠሎ ከተጎዳ በሽተኛ ጋር ሲናገር ያገኘዋል። ማይክልም ስለ ተጎጂዎቹ ሲናገር ልቡ እንደሚሰበር ለጆን ይገልጽለታል። ከዚህም በኋላ ከማስታወቂያ ስራ የሚያገኘውን ክፍያ ሙሉ በሙሉ እዚህ ላለው የቃጠሎ ሕክምና ክፍል እንዲለገስ ትዕዛዝ ይሰጣል። ጆሴፍ ማይክል ከሌለ የጉዞ ትርኢቱ ሊካሄድ እንደማይችልና ከፍተኛ ኪሳራ እንደሚደርስባቸው ለካትሪና በፍጥነት ይነግራታል። ካትሪና መልሳ ማይክል ገና ከጽኑ ሕክምና ክፍል መውጣቱንና መሄድ እንደማይፈልግ ትነግረዋለች። ከመንገዱ ላይ ካልወጣለት ግን ለዘላለም ታጣዋለች ስትልም ታስጠነቅቀዋለች። ማይክል ምንም እንኳን መድረሰበት አደጋ ቢያዝንም ለቤተሰቡ ሲል በጉዞ ትርኢቱ ላይ ለመሳተፍ ይወስናል። እንደ አውሮፓውያን አቆጣጠር በ1984 ስታዲየሙ በሰዎች ተሞልቷል። ማይክልም ከወንድሞቹ ጋር በመሆን መድረክ ላይ ወጥቶ መዝፈን ሲጀምር ህዝቡ በደስታ ይናወጣል። ትርኢቱ ሊጠናቀቅ ሲልም ማይክል ወንድሞቹን ስለ ሁሉም ነገር እያመሰገነ ይህ ከእነሱ ጋር የሚያደርገው የመጨረሻ የጉዞ ትርኢት መሆኑን ይፋ ያደርግላቸዋል። ጆሴፍም በሰማው ዜና ክው ብሎ ይቀራል። እናቱ ካትሪን ግን በልጇ ደፋር ውሳኔ ፈገግ ትላለች። ማይክልም መድረኩን ለቆ ብቻውን ይወጣል።
በመጨረሻም እንደ አውሮፓውያን አቆጣጠር በ1988 ማይክል የራሱን የግል ጉዞ ትርኢት ይጀምራል። በሙሉ ልቡና አቅሙ ሲጫወት ተመልካቹን በደስታ ይመስጣል። ታሪክና ዝናውን በዚህ መልኩ ይቀጥላል። ታሪካችንም በዚህ ያበቃል።